ድንችና ካሮት በመጀመሪያ መጥበሻችን ላይ ሽንኩርታችንን እንጨምራለን ሽንኩርቱ በራሱ ውሃ እንዲበስል ወምጥጥ ያረጋ በሰል እንዲል እንተዋለን ከፈት ከደን ያደረገን እንዳይቃጠልብን እንጠነቀቃለን አልጫ ስለሆነ እንዳያረብን ማለት ነው ከዛ እንደዚህ የራሱን የሽንኩርቱን ውሃ እየጨረሰ ሲሄድ ምጥጥ ያደረገ ማለት ነው ዘይት እንጨምርበታለን የሚበቃንን ያህል ለምንሰራው የወጥ መጠን መጥነን እንጨምራለን ከዛ እንደዚህ አንድ ላይ ሽንኩርቱ ከዘይቱ ጋር አብሮ አንድ ላይ ጥብስ እንዲል እንተዋለን ያያየን ቶሎ ማየት አለብን እንዳያርብን ቅጠል እንዳይልብን ማለት ነው በተለይ ደግሞ አልጫ ስንሰራ እንዳያጠቁርብን ሽንኩርቱ ከቀላብን ወይ ካረረብን ወጡን ያበላሽብናል ስለዚህ የተጠነቀቀን ቶሎ እያማሰልን ያያየን እናበስለዋለን እንደዚህ ልክ ሽንኩርቱና ዘይቱ አንድ ላይ አብሮ ጥብስ ካለልን በኋላ ቲማቲማችንን እንጨምራለን ከቲማቲሙ ጋር ደግሞ አብሮ አንድ ላይ እንዲበስል አንድ ላይ በደንብ እንደዚህ ካዋድን በኋላ ክድን እናደርገዋለን እየከፈተን እንደዛው እየከደንን አንድ ላይ እናበስለዋለን እናቁላለዋለን ከዛ ልክ በደንብ እንዲተቁላልቶ ቲማቲሙና ሽንኩርቱ ከዛ ካሮትን ጨምርና ካሮቱንም ትንሽ ጠበስ እንዲል እንተዋለን ካሮቱ የተጠበሰልን ከሽንኩርቱ ከቲማቲሙ ጋር አንድ ላይ እናያዋለን እሱንም ቶሎ እናያዋለን ከዛ ግማሽ ሻይ ማንኪያ እርድ እንጨምራለን እንግዲህ እርዱን ስንጨምር እንደምንሰራው የምግብ መጠናችን በብዛት እያየን ነው ማለት ነው ግማሽ ሻይ ማንኪያ እርድ ከጨመርን በኋላ አንድ ላይ እንዲቁላላ ከተውነው በኋላ መልሰን ውሃ ጠብ እናደርግበታለን በጣም ትንሽ ውሃ ከዛ እንደዚህ በደንብ አንድ ላይ ከተቁላላ በኋላ ነጭ ሽንኩርት እንጨምራለን ከነጭ ሽንኩርቱም ጋር አብሮ አንድ ላይ እንዲበስል እንዲዋሃድ ማለት ነው እንደዚህ በደንብ አንድ ላይ ሁሉ ነገር ከተዋሃደ በኋላ እናያዋለን እንደዚህ በደንብ አንድ ላይ ከዛ ድንቹን እንደዚህ በመታወት መልክ አዘጋጅቼዋለሁ ከካሮቱ ጋር ተቀራራቢ ሳይዝ በቁመቱ ማለት ነው ከዛ አንድ ላይ ድንቹን እንጨምርና አንድ ላይ በደንብ እናዋሃደዋለን በደንብ አንድ ላይ ማለት ነው ድንቹም ካሮቱም አንድ ላይ ከሶሱ ወይም ደግሞ ከቁሌታችን ጋር አንድ ላይ በደንብ እናዋሃደዋለን ከዛ ውሃ ጠብ እናደርግበታለን እንዳይዝብን ድንቹ እንዳያር ከዛ ቀስ እያለ እንዲበስል በደንብ ካዋሃድነው በኋላ ትንሽዬ የዝንጅብል ፓውደር ነው የተጠቀምኩት እሱን እንጨምርበታለን ካለዛም ደግሞ ዝንጅብል እርጥቡም ካለ እሱም መልካም ነው እሱ ደግሞ የበለጠ ቆንጆ ነው ትኩስም ወይ ፍሬሽም ስለሆነ ማለት ነው ከዛ እንደዚህ አንድ ላይ ሁሉንም ካዋሃድን በኋላ ድንቹ እንዳይፈራርስብን የተወሰነ በሰል ካለልን ከጠበስነው በኋላ ምን ፈልገውና ሀል እንከልሳለን ለወጣችን ላይ ማለት ነው የሚበቃንን ሀል ከዛ እንደዚህ በመታወት መልክ እንከልሰዋለን ከከለስነው በኋላ አንድ ላይ አብሮ እንዲንተከተክ ወይም ደግሞ አንድ ላይ በደንብ እንዲበስል ክድን ያደርገን እናየዋለን ማለት ነው ከዛ ልክ ሁሉ ነገር ከጨረሰን በኋላ ጫው እንጨምራለን በመጨረሻ ጫው ለጣሙ ማለት ነው የሚበቃውን ያህል አንድ ላይ እናዋህድና ለትንሽ ደቂቃ ከደን እናረጋዋለን እንደዚህ በመታወት ትክትክ ብሏል አሁን በቃ ወደ በስሎልናል ማለት ነው በመጨረሻ ቃሪያ እንጨምራለን ለጣም አንድ ላይ እናዋህደዋለን በደንብ ቆንጆ የሆነ አልጫ የድንችና የካሮት አሰራር ማለት ነው የአልጫ የድንች በካሮት አሰራሪ ይሄንን ይመስላል አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ ላይክ ስታደርጉልኝ ስራዎቼ በቀላሉ ለሌሎች እንዲደርሱ ይረዳኛልና ላይክ በማድረግ አበረታቱ ደግፉ አሁን ወደ ገበታችን እናቀርበዋለን እንጀራ ላይ አልጫ ድንቻችን አውጥተን እንመገባለን ማለት ነው ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ሼር ላይክ ኮሜንት ያደርጋችሁ አበረታቱ ደግፉ እንዲሁ ደግሞ
ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ ይሄው ያልጫ